ሰላም፣ በዛሬ ቆይታችን 10 የተመረጡ የሞባይል ወይም ዌብሳይት አፕሊኬሽኖችን ብንሰራባቸው ውጤታማ ልንሆን የምንችልባቸውን የተለያዩ የቢዝነስ ዘርፎችን ጥቆማ በማድረግ እንቆያለን። አብራችሁን ሁኑ። አንደኛ፣ ራይድና ታክሲ ሰርቪስ። ራይድ ታክሲ ሰርቪስ ማለት ተጓዥንና ታክሲ ሹፌርን በስልክ መተግበሪያ የሚያገናኝ አገልግሎት ነው። ተጠቃሚዎች በቀላሉ ታክሲ ሊጠሩ ይችላሉ፣ ሹፌሮችም በቀላሉ ደንበኛ ያገኛሉ። ይህ ስርዓት በጊዜ ቆጣቢነትን በምቾቱ ይታወቃል። በዓለም ደረጃ ይህ ቢዝነስ በቢሊዮን ዶላር የሚቆጠር ገቢ ያመጣል። ታላላቅ ኩባንያዎች በዓለም አቀፍ ገበያ ላይ ተሳትፈው ለሺዎች የስራ ዕድል ፈጥረዋል። የእነዚህ ኩባንያዎች ዓመታዊ ገቢ ከ10 ቢሊዮን እስከ 30 ቢሊዮን ዶላር ይደርሳል። ይህም ዘርፉ ምን ያህል ትርፋማ እንደሆነ ያሳያል። በኢትዮጵያ ውስጥ ይህ ቢዝነስ በተለይ በአዲስ አበባ እጅግ ፈጣን እድገት እያሳየ ነው። የሀገር ውስጥ መተግበሪያዎች ተጠቃሚዎችን በመጨመሩ ብዙ ሹፌሮች ወደ ስራ አስገብቷቸዋል። ሁለተኛ፣ ኢቲኬት ሲስተም። የአውቶቡስ ኢቲኬት ማለት ተጓዥ የጉዞ ትኬቱን በዲጂታል መልክ በስልክ ወይም በኮምፒውተር መግዛትና መጠቀም የሚያስችለው ዘመናዊ ስርዓት ነው። ይህ ትኬት እንደ ወረቀት ትኬት አይሆንም። በኪውአር ኮድ፣ ኤስኤምኤስ ወይም በመተግበሪያ ውስጥ ይቀመጣል። በዚህ ስርዓት ተጓዥ ወደ መናኸሪያ ሳይሄድ ትኬቱን በኦንላይን ይገዛል። የቲኬት መቀመጫ መያዝ፣ ክፍያ መፈጸም፣ ሁሉንም በአንድ ዲጂታል ሂደት ውስጥ ያካትታል። በአጠቃላይ ይህ ሲስተም የቆይታ ጊዜን ይቀንሳል፣ ስርዓቱን ያዘምናል፣ እናም የመጓጓዝ አገልግሎትን ቀላል ያደርገዋል። ሶስተኛ፣ ፔመንት ጌትዌይ። ፔመንት ጌትዌይ ቢዝነስ ማለት ደንበኞች ክፍያቸውን በዲጂታል መንገድ እንዲፈጽሙ የሚያስችል ቴክኖሎጂና አገልግሎት ነው። ይህ ስርዓት ንግድና ደንበኛ መካከል እንደ መካከለኛ በመሆን ክፍያዎችን በፍጥነት በደህንነትና በቀላሉ ያስኬዳል። በዚህ ሲስተም ደንበኛ ምርት ወይም አገልግሎት ሲገዛ ክፍያውን ከስልኩ ወይም ከባንኩ አካውንት ወደ ንግድ ማስተላለፊያ ይፈጽማል። ፔመንት ጌትዌይ ይህንን ሂደት በቴክኖሎጂ ይቆጣጠራል፣ ይፈትሻል፣ ያረጋግጣል። ዛሬ በዘመናዊ ኢኮኖሚ ውስጥ ፔመንት ጌትዌይ ቢዝነስ እጅግ አስፈላጊ ሆኗል። ምክንያቱም ኢኮሜርስና ማጓጓዣ፣ ኢቲኬትና ራይድ ሰርቪስ የመሳሰሉት በአቅራቢያችን ማግኘት በመቻላችን ነው። በሀገራችን ኢትዮጵያ ከቅርብ ጊዜ ወዲህ የተለመዱ የመጡ ሲሆኑ በስፋት ቻፓ፣ ሳንቲምፔ፣ ካቻ፣ ኢትዮፔይ ተጠቃሾች ናቸው። አራተኛ፣ ኢኮሜርስ ሳይት። ኢኮሜርስ ሳይት ወይም ኤሌክትሮኒክስ ኮሜርስ ዌብሳይት ማለት ሰዎች ምርቶችን ወይም አገልግሎታቸውን በኦንላይን ሊገዙና ሊሸጡ የሚችሉበትን ዲጂታል መድረክ ነው። ይህ ድህረ ገጽ ሱቅን በኢንተርኔት ላይ ያቀርባል። ደንበኞችም ከቤታቸው ወይም በስልካቸው በቀላሉ ግዢ ሊፈጽሙ ይችላሉ። በኢትዮጵያ ውስጥ ኢኮሜርስ ገና በእድገት ላይ ይገኛል። እንደ ጁሚያ ኢትዮጵያ፣ ዴሊቨሪ አዲስ፣ ጂጂ ኢትዮጵያ፣ ሰረገላ፣ ልዋጭ የመሳሰሉት ተጠቃሾች ናቸው። አምስተኛ፣ ኢቨንት ቲኬት ፕላትፎርም። ኢቨንት ቲኬት ፕላትፎርም ማለት ኢቨንት አዘጋጆች ኢቨንታቸውን በመመስገብ ቲኬቶችን በኦንላይን ላይ እንዲሸጡ የሚያስችል ዲጂታል ሲስተም ነው። ተመልካቾች ደግሞ በስልካቸው ቲኬት መግዛትና ኢቨንቱን መከታተል ይችላሉ። ለዚህም ንግዱን አዋጭ ከሚጠቆሙ መካከል የኢቨንት ቁጥር እየጨመረ መምጣት፣ የወጣቶች ተሳትፎ ፍላጎትና ፔመንት ጌትዌዮች መስፋፋት በመልካምነት ሊነሱ የሚችሉ መገለጫዎች ናቸው። ስድስተኛ፣ ዴሊቨሪ ቴክኖሎጂ። በዘመናዊ ዲጂታል ዓለም ውስጥ ቴክኖሎጂ የንግድ ሂደቶችን በፍጥነት እያሻሻለና እየቀየረ እንደሚገኝ ይታወቃል። በተለይም የዴሊቨሪ ቤስድ ቴክኖሎጂ ንግድ ሀሳብ በዓለም አቀፍ ደረጃ ትልቅ ትስስርና ተጽዕኖ እያሳየ ነው። ከነዚህ ንግዶች ምርቶችና አገልግሎቶች ከንግድ ቦታ ወደ መደበኛ በፍጥነት በቀላልና በውጤታማ መንገድ ለማድረስ የሚያግዙ የኦንላይን ፕላትፎርም፣ ሞባይል መተግበሪያዎች እና የሎጂስቲክስ ስርዓቶች ይስተዋላሉ። በአዲስ አበባና በሌሎች ታላላቅ ከተሞች ውስጥ የምግብ፣ የመድኃኒት፣ የሱቅ እቃዎች እና ሌሎች አገልግሎቶች ዴሊቨሪ በመጠን እየተስፋፋ ነው። ለምሳሌ እንደ ዴሊቨሪ አዲስ ያሉ መተግበሪያዎች ደንበኞች ከሬስቶራንት እና የሱቅ ጋር በቀጥታ በመገናኘት ምግብና እቃ እንዲያገኙ አድርገዋል። ሰባተኛ፣ ዌብሳይት ዲዛይን እና ሞባይል አፕሊኬሽን ዴቨሎፐር። ዌብሳይት ዲዛይን ወይም ሞባይል አፕሊኬሽን ዴቨሎፕመንት ቢዝነስ ማለት ለድርጅቶች፣ ለንግድ ባለቤቶች እና ለግለሰቦች ድረ ገጾችን፣ ዌብሳይቶችን ማለትም እና የስልክ መተግበሪያዎችን በመንደፍ በመገንባትና በማስተዳደር የንግዱን ስርዓት ማሰለጥ የሚያስችል ስርዓት ነው። ይህ ቢዝነስ በዛሬ ዘመን እጅግ አስፈላጊ ሆኗል፣ ምክንያቱም ሁሉም ንግድ ወደ ዲጂታል ዓለም እየተቀየረ ነው። በሀገራችን ውስጥ በርካታ የሚባሉ የሞባይል አፕሊኬሽን ዴቨሎፐሮች ቲሞች እና ኩባንያዎች አሉ። አንድ መለስተኛ ፕሮጀክቶችን ለመስራት ከ200 እስከ 600 ሺህ ብር መጠየቃቸው የቢዝነሱን አዋጭነት ጠቋሚዎች ናቸው። ስድስተኛ፣ ጆብ ሰርቺንግ አፕ። በዛሬ ዘመናዊ ዓለም ስራ ፍለጋ ሂደት ከቀድሞ ጊዜ እጅግ ተለውጧል። ከዚህ በፊት ሰዎች ስራ ለመፈለግ ወደ ቢሮ መሄድ፣ ማስታወቂያ በጋዜጣ መከታተል ወይም ከጓደኛ መረጃ መጠበቅ ይጠበቅባቸው ነበር።
ነገር ግን ቴክኖሎጂ እድገት በተለይም የኢንተርኔትና የሞባይል መተግበሪያዎች መጠን እየጨመረ የመጣ ሲሆን ዛሬ ማንኛውም ሰው ከቤት ወይም ከየትኛውም ቦታ በቀላሉ ስራ ማግኘት ይችላል። ጆብ ሰርችንግ ዌብሳይት ወይም አፕሊኬሽን በዚህ ሂደት ውስጥ እጅግ አስፈላጊ ሚና ይጫወታል። ከእነዚህ መድረኮች ለስራ ፈላጊዎች የተለያዩ የስራ እድሎችን በአንድ ቦታ በመሰብሰብ ቀላል ያደርጋሉ። በኢትዮጵያ ውስጥ እነዚህ አይነት የስራ ፍለጋ መድረኮች በፍጥነት እየተስፋፉ ነው። እንደ ጌዝ ጆብስ፣ ማስታወቂያ ዶትኔት፣ አፍሪ ወርክ እና ኢትዮ ጆብስ ያሉ ድረገጾች በሀገር ውስጥ በተለያዩ ዘርፎች የሚገኙ ለሺዎች ስራዎችን በማመቻቸት ተመራጭነትን አትርፈዋል። 9ኛ ትራቨል ቡኪንግ ፕላትፎርም። እስቲ አንድ ጊዜ አስቡ። ወደ ሌላ ከተማ ወይም ሀገር ለማጓጓዝ ትፈልጋላችሁ። ነገር ግን ሆቴል ማግኘት፣ ትኬት መቁረጥና መረጃ መፈለግ እጅግ አሰልቺ ይሆናል። እዚህ ላይ ነው ትራቨል ቡኪንግ ፕላትፎርም የሚገባው። ትራቨል ቡኪንግ ፕላትፎርም ማለት ሁሉንም የጉዞ አገልግሎቶች፣ የሆቴል፣ የአውሮፕላን ቲኬትና ጉዞ ፕላኖችን በአንድ ላይ ማግኘት የሚቻልበት ስርዓት ነው። እነዚህ መድረኮች ተጓዦች የተለያዩ አማራጮችን እንዲመርጡ፣ ዋጋቸውን እንዲያነጻጽሩና በአንድ ቦታ ሁሉንም የጉዞ አገልግሎቶችን እንዲይዙ ያስችላሉ። ከዚህ በፊት ጉዞ ማቀድ ብዙ ጊዜ የሚፈጅ በአካል ወደ ጉዞ ኤጀንሲዎች መሄድን የሚጠይቅ ሲሆን አሁን ግን በኢንተርኔት 24 ሰዓት ሳምንቱ ሙሉ በቀላሉ ማከናወን ይቻላል። 10ኛ ኤዱኬሽን አፕ። በዘመናችን የቴክኖሎጂ ፍጥነት ከፍ ብሎ የተገኘ ሲሆን ትምህርትም ከዚህ ልማት በተነሳ ከባህላዊ መንገድ ወጥቶ ወደ ዲጂታል ዘርፍ ተሻግሯል። በተለምዶ ትምህርት በመጽሐፍ በክፍልና በመምህር ላይ የተመሰረተ ሲሆን ሁሉም ተማሪዎች በአንድ ፍጥነት እንዲማሩ ይጠበቅ ነበር። ነገር ግን የትምህርት መተግበሪያዎች ይህንን ውጤታማ በመቀየር ትምህርት የግል ተሞክሮ ፐርሰናላይዝድ ለርኒንግ እንዲሆን ያግዛል። በተጨማሪም እነዚህ መተግበሪያዎች የሚያስደስትና የሚያሳትፍ በማድረግ ከባህላዊ ዘዴ ይልቅ ውጤታማ ያደርጋሉ። ቪዲዮዎች፣ ጨዋታዎች፣ ፈተናዎችና ኢንተራክቲቭ አሰራሮች ተጠቃሚዎችን እንዲሳተፉ ያበረታታል። ይህ አይነት መማር ተማሪዎች መረጃን በቀላሉ እንዲያስታውሱና እንዲረዱ ያግዛል። የትምህርት መተግበሪያዎች የትምህርት ለሁሉም ሰው ቀላልና ተደራሽ ያደርገዋል። 11ኛ ሄልዝ ኤንድ ፊትነስ አፕ። በዘመናችን የቴክኖሎጂ ፍጥነት እየጨመረ መምጣቱና ጤናና አካል ብቃት ሄልዝ ኤንድ ፊትነስ ማስተዳደር ከቀድሞ ይልቅ ቀላልና ተደራሽ ሆኗል። በተለይ የሞባይል መተግበሪያዎች፣ አፕ እና ድረገጾች ሰዎችን የግል ጤናቸውንና እንቅስቃሴያቸውን በቀላሉ እንዲቆጣጠሩ ያደርገዋል። ሄልዝ ኤንድ ፊትነስ አፕ እና ዌብሳይት ሰዎች ጤናማ ኑሮ ለመኖር የሚያግዙ ዘመናዊ መፍትሄዎች ሲሆኑ ከግል አስፈላጊነት ጋር በመስማማት በትክክል ሲጠቀሙ እጅግ ውጤታማ ሊሆን ይችላል። ለዛሬ ያስኩላችሁ የቢዝነስ ሪቪዎቻችን ይህንን ይመስሉ ነበር። የወደዳችሁትን በኮሜንት ሴክሽን ላይ አስቀምጡልን። ሌሎች እንዲሰራላችሁ የምትፈልጉትን ብታስቀምጡ ተመራጭ ይሆናል። 40 አይነት ሁሌም ቢሆን ታማኙን የቢዝነስ ሀሳቦችን ይዞላችሁ ያቀርባል። መልካም